በዚህ የ8 ዓመታት የጊዜ ክልል ውስጥ ህወሓትን የሚገልጽ አንድ ሐረግ ይፈለግ ቢባል በወጥነት መውደቅ የሚለው የሚገልጸው ይመስለኛል። በወጥነት ቁልቁል መውደቅ እና እዚህ ውስጥ የትግራይ ህዝብ አንድ ቀጥተኛና ዋና ሰለባ ሲሆን ቆይቷል። ግን በዚህ 8 ዓመት ውስጥ የትግራይ ህዝብ ኮት አንኮት የመነሳት እና ራስን የማረም ጊዜ ነበረው ብዬ አምናለሁ። ምክንያቱም ከ2020 ጦርነት መቀስቀስ በኋላ ህልውናውን ከህወሓት አላቆ በራሱ መንገድ እንደ ህብረተሰብ ለመቀጠል ያደረገው ትግል ነበረ። ያ የራሱን አዲስ ኃይል ፈጥሮ የነበረ ነበረ። ሁኔታው ቲዲኤፍን ያዋለደ ነበረ። ይሄ እንደዚህ ቢሆንም በዛ ወቅት ደግሞ ተአምር ሊባል የሚችል ትልልቅ ጀግንነቶች የሰራ ኃይል የነበረ ቢሆንም ያንን ታላቅ ድል እንደገና ያንኑ መከራ ለጠራው ወይም ላስቻለው አመራር መልሶ ማስረከቡ ግን ገና ከዚህ በኋላ ለብዙ ጊዜ መጠናት ያለበት ስግንጢር ነገር ነው ብዬ ነው የማስበው።